ብዙ ትሬደሮች ትሬዲንግን ጀምረው ቶሎ የሚያቆሙት ለምንድን ነው? ትሬዲንግን እንዲያቆሙት የሚያደርጋቸው ምንድን ነው? ሚቀጥሉስ የሚያደርጋቸው ነገር ምንድን ነው? ብዙዎች ያልነበሩ ሁለት ታላላቅ ሚስጥሮች ምንድን ናቸው? በትሬዲንግ ውስጥ አብዛኞቻችን የማናውቃቸው ትልቅ የሆኑ ሚስጥሮች አሉ። ከእነሱም ውስጥ ለአብዛኞቻችን ትሬዲንግን ጀምረን እንድንቆም የሚያደርገው አንደኛውና ዋነኛው ምክንያት ምንድን ነው? አንሪያሊስቲክ ኤክስፔክቴሽን ነው። አብዛኞቻችን ትሬደሮች የጀመሩ በሃይፕ ነው። ጀስት በቃ የሆኑ ትሬደሮችን እና እነዚህን ትሬደሮች የምናየው የእነዚህ ትሬደሮች ላይፍ ስታይል አለ፣ የሚያሳልፉበት የተለያየ መንገድ አለ። ቀናቸውን እንዴት እንደሚያሳልፉ ያሳዩናል። የተለያዩ ብሎጎችን እናያለን በእነዚያ ትሬደሮች መሀል ማለት ነው። ከዛም እኛም የምንገባው ጀስት ትሬዲንግን ለማወቅ ሳይሆን ላይክ እንደነሱ ያንን አይነት ላይፍ ስታይል እንዲኖረን እንደነሱ በጣም ትልቅ ፕሮፊታብል ምንሆን ይመስለናል በአንዴ ማለት ነው። ሰው በዛ ወቅት ፕሮፊታብል መሆን የምትፈልጉ ከሆነ የመጀመሪያው ነገር የምመክራችሁ ጀስት ኖሌጁ ከአንዱ ሜንተር ተጠቀሙ፣ ተማሩ። በቃ ዩቲዩብ ላይ የተለያዩ ቪዲዮዎች ስላሉ ማለት ነው። ይህንን መጀመሪያ ኖሌጁ በደንብ ትሬኒንግ ምንድን ነው የምትጠቀሙት አንድ ስትራቴጂ መርጣችሁ በደንብ ያንን ነገር ሪያላይዝ ማድረግ ነው። ከዛ በኋላ ግን የእናንተ ስራ ነው የሚጀምረው። ምንድነው ትሬዲንግ ጀስት ቁጭ ብላችሁ ገንዘብ የሚታፈስበት ፕላትፎርም ወይም ማርኬት አይደለም። ጀስት የእናንተ ዴዲኬሽን ይፈልጋል። ፕላስ ደግሞ ዲስፕሊን መሆን ይፈልጋል። እንዴት ነው ዲስፕሊን እንደሆነው እንዴት ነው ዴዲኬትድ ሆኜ እዛ ትሬዲንግ ላይ አፕላይ የማደርገው የሚለውን ነገር ደግሞ ጀስት መጀመሪያ የተማራችሁት ስለ ኖሌጅ አሁን ትሬዲንግ እንደዚህ ነው ይህን ስትራቴጂ ምናምን እያልኩኝ ስለዛ ነገር ማስተማር አልፈልግም። ነገር ግን ምንድነው በዛ ትሬዲንግ ውስጥ ስትገቡ በመጀመሪያ ማወቅ ያለባችሁ ነገር በመጀመሪያው ቀን፣ በመጀመሪያው ወር፣ በመጀመሪያው ዓመት እንደነሱ ይሄ አይታችሁ እንደገባችኋቸው ሰዎች አይነት ላይፍ ሊኖራችሁ አይችልም። በቃ ማወቅ ያለባችሁ ነገር ሪያሊቲ ይሄ ነው። ምንም አይነት ትሬዲንግ ውስጥ ግቡ፣ በመጀመሪያው ዓመት ፕሮፊታብል ሆናችሁ ልክ እንደነሱ አይነት ላይፍ ስታይል ሊኖራችሁ አይችልም። ይህ እነሱ 1 ዓመት 2 ዓመት 3 ዓመት 4 ዓመት እስከ 7-8 ዓመት ያመጡት የፕሮግረስ ውጤት እንጂ በ1 ዓመት ወይም በ2 ዓመት ውስጥ ተቀይሮ አይደለም እንደዚህ አይነት ላይፍ ስታይል የሚያሳዩት ማለት ነው። አንድ ማወቅ ያለባችሁ ነገር ይቺ እናንተ የከፈታችሁበት አካውንት መጀመሪያው ላይክ እንደነሱ አይነት አካውንት እንድትሆኑ መጠበቅ ያለባችሁ ብራንድ ማለት ነው። ምንድነው ማድረግ ያለባችሁ ነገር በመጀመሪያ ሲግናል አትጠቀሙ። የማንኛውም ትሬደር ሲግናል አትጠቀሙ። ምክንያቱም በቃ መጀመሪያ ላይ ምንድነው የሚሏችሁ ዋንትቱ ሪስክ ቱ ሪዋርድ ተጠቀሙ፣ አካውንታችሁ ሪስክ በደንብ ሚኒማይዝ አድርጉ ምናምን ያ ነገር ይሏችኋል። ነገር ግን አሁን ብዙ ቦታዎች ስለማቅ ቴሌግራም ላይ የተለያዩ ቦታዎች ላይ ምክሬት የሚያደርጉ ሰዎች ሲግናሎች ሲለቁ አይ ስለነበር ግን እነዛ ሰዎች ለምሳሌ $100,000 ወይም $1 ሚሊዮን አካውንት ያለው ትሬደር ሪስካቸውን ይህን ያህል አድርጎ ብሎ የሚነግራቸው ሰዓት የእሱን ሜቢ 1-2% ሊሆን ይችላል ሪስኩን ያደረገ ማለት ነው። ነገር ግን እናንተ $100 $20 ጀምራችሁ እሱ ያደረገውን ሪስክ አድርገን የሚሉ አካላችሁ በአንዴ አካውንታችሁ ብሎ ታደርጉታላችሁ ማለት ነው። ምንድነው ማድረግ ያለባችሁ? በመጀመሪያ ትሬዲንግ ምንድነው የሚፈልገው ከእናንተ? እናንተ የሚፈልገው ምንድነው? ሰርቫይቭ አድርጋችሁ እንድትቆዩ። ሰርቫይቭ ሆናችሁ ለመቆየት ደግሞ የሌላ ሰው ሲግናል መጠቀም የለባችሁ። ጀስት በቃ እያንዳንዷ ሞመንት ከእናንተ የምትጠበቅ ነገር እንጂ የሌላ ሰው ኮፒ አድርጋችሁ እንደ ትሬደር ነው ልትሉ አትችሉም ማለት ነው። ትሬዲንግ እንደ ባይክ መለማመድ አድርጋችሁ አስቡ። ሳይክል በምንለማመድበት ጊዜ ምንድነው የምናደርገው? በመጀመሪያ ባላንስ ነው የሚያስፈልገው። ባላንስ ለመጠበቅ ብዙ ጊዜ ታች ሆነ
ያው ሳይክል የተለማመዳችሁ ሰዎች ካላችሁ ማለት ነው። በመጀመሪያ ላይ ምንድነው የምናደርገው? የምንወድቅ እየመሰለን እግራችንን ነው የምናየው። ከፊት ያለውን ነገር ምንም ነገር አናይም። ባላንስ መጠበቅ እንደምንችል እንኳን አናውቅም። በቀጥታ ምን እንደዚህ ነው እያልን ሳይክል ለመንዳት የምንሞክረው ማለት ነው። ነገር ግን ቀስ እያለ ያ ቀን እያለፈ ሲመጣ ከዛ ባላንሳችንን ቀስ እያደረግ መጠበቅ ስንጀምር በትክክል ፔዳሉን መምታት ስንጀምር ምንድነው የምናደርገው? ሳይክልን ወደ መለማመድ ይመጣና የኮንሽየስ የነበረው ኖሌጅ ወደ ሰብኮንሽየስ ማይንድ ላይ ሂዶ ፕሪንት ከሆነ በኋላ ላይክ ምንም ነገር ከፊታችን ሊያጋጭን አይችልም። ኢቨን ብንጋጭ እኮ ተነስተን መንዳት እንችላለን። ነገር ግን ላይክ እየጀመርን ካለን በዛ ወቅት ብንወድቅ ላይክ እንደ ትራውማ የምንወድቅ የምንፈራ የሚመስለን ሰዎች ያው እንደዚህ አይነት ሰዎች ልንወስን እንችል ማለት ነው። ሳይክልም ቀስ እያለ በፕሮግረስ አእምሯችን በትክክል ነገሩን አንደርስታንድ አድርጎ በስሜት ነገሩን ተረድቶ ራሱ ሰብኮንሽየስ ማይንዳችን በራሱ ነገሩን ማከናወን እስከሚጀምር ድረስ የእናንተ ዴዲኬሽን ያስፈልገዋል። ዲሲፕሊን ሆናችሁ አእምሯችሁን በደንብ ትሬን ማድረግ ይጠበቅባችኋል ማለት ነው። ይህ ነገር ፊዚካሊ ነገሮችን የምትነካኩበት ነገር ሳይሆን አእምሯችሁን በደንብ ትሬን አድርጋችሁ የምትሰሩት ስራ ነው ማለት ነው።